በዛሬው መልእክት ሁላችንም ራሳችንን እንፈትሽ። ደፋር ነኝ የሚል ካለ ሙሉን ያድምጥ። አሁን ለማድመጥ አልተዘጋጀውም የሚል ካለ መልእክቱን ያዘግየው። ነገር ግን ብዙ ሰው ጋር እንዲደርስ በማድረግ ሰዎችን እናንቃበት ኢንሻአላህ። ልብ ብለህ አድምጠኝ። እናም እርግጠኛ ሁን፣ አንተ ስትሞት ዱንያ አታዝንም፣ የዓለም እንቅስቃሴም ይቀጥላል። ስራህን ሌሎች ይሰሩታል፣ ንብረትህን ለወራሾች ይሆናል። አንተ ግን ሂሳብ ትደረግበታለህ። ስትሞት ቅድሚያ ካንተ የሚነሳው ስምህ ነው። ለዚያም ነው አስክሬኑ የታለ የሚሉት። ሊሰግዱብህ ሲፈልጉ ጀናዛውን አቅርቡት ይላሉ። አፈር ውስጥ ሊያስገቡህ ሲፈልጉ መይቱን ቀረብ አድርጉት ይላሉ። ስምህ ትዝ አይላቸውም። ለዚህ ሲባል ንብረትህ፣ ዘርህ፣ ስልጣንና ልጆችህ እንዳይሸውዱ። የምንሄድበት ዓለም ግዝፈትና ያለንበት ዓለም ከንቱነት በጣም የተራራቀ ነው። አሁን በሕይወት ያለኸው ሆይ ስትሞት አንተ ላይ 3 አይነት ሐዘኖች አሉ። አንደኛ በደንብ የማያውቁ ሰዎች ሐዘን፣ ምስኪን አላህ ይዘንለት ይሉሃል። ሁለተኛ የጓደኞች ሐዘን፣ ለሰዓታት ቢበዛ ለቀናት ያዝናሉ። ከዛም ወደ ወጋቸውና ሳቅ ጨዋታቸው ይመለሳሉ። ሶስተኛ ጥልቁ ሐዘን ቤት ውስጥ ነው። ሳምንታት፣ ወራት፣ ከበዛ ዓመታት ያዝናሉ። ከዛም በትውስታ ማህደር ውስጥ ያኖሩሃል። በሰዎች መሃል ያለህ ታሪክ አብቅቶ ትክክለኛው ታሪክህ ጀመረ። እርሱም አኺራ ነው። የሰራኸው ሥራህ ሲቀር ውበትህና ተክለ ቁመና፣ ንብረትህና ጤንነትህ፣ ቤተሰብህንና መኖሪያዎችህን ተለየ። አሁን ጥያቄው ለቀብርና አኺራ ምን አዘጋጅተሃል ነው። ይህ ማሰብ የሚሻ እውነታ ነው። ግዴታ የተደረጉ ተግባራትን ብትፈጽም፣ ሱናዎችን ብታበዛ፣ ሚስጥራዊ ምጽዋትን ብትለግስ፣ መልካም ምግባርን ብትላበስ፣ የሌሊት ሰላት ልማድህ ቢሆን ትድን ይሆናል። ሟች ወደ ዱንያ መመለስን ከሚመኝበት ጉዳዮች ውስጥ አንዱ ሰደቃን ለመስጠት ነው። ዑለማዎች እንደሚሉት የምንዳውን ፋና ሲያየው ምን ነው ባበዛሁት ይላል። የቻልከውን ያህል መጽውት። አላህ መጨረሻችንን አሳምሮ ጀነተል ፊርደውስ ከሚገቡት ባሮቹ ያድርገን። አላሁመ አሚን።